እርግዝናሽ ዘግቶብሻል? ዛሬ ስለ አንድ ምርመራ አይነት ነው የምነግራችሁ፣ ስለ ሂስትሮሳልፊንጂዮግራፊ ወይም ደግሞ የማህፀን እራጅ ስለሚባለው። ይህ የማህፀን እራጅ በተለይ እርግዝና እምቢ ካለ ከአንድ ዓመት ያህል ሞክራችሁ እድሜያችሁ በተለይ ከ35 ዓመት በታች ሆኖ ማርገዝ አልተቻላችሁም ከሆነ ወይ ደግሞ እድሜያችሁን ከ35 ዓመት በላይ ሆኖ እስከ 40 ዓመት ለ6 ወር ሞክራችሁ እምቢ ካለ ይሄ ምርመራ ሊታዘዝ ይችላል። ይህ ምርመራ በእራጅ ክፍል ውስጥ ይገባና ብዙ ጊዜ የማህፀን ዘይታማ ውቅር ያለው ነገር የተረጨ እራጅ የሚነሳበት ሂደት ነው። የማህፀን ካቪቲው እንዴት ነው፣ ቱቦዎቹ እንዴት ናቸው የሚል ይመልስልናል። ብዙ ጊዜ ማህፀን ቱቦ ተዘጋ ልንላችሁ እንችላለን። ሁለቱም ሊዘጋ ይችላል። ወይ አንዱ ክፍት ነው ወይ አንዱ ተዘግቷል ሊባል ይችላል። ወይ ደግሞ ሁለቱም ክፍት ነው ሊባል ይችላል። ውጤቱ ማለት ነው። ምንድነው ሊዘጋው የሚችለው ካላችሁን፣ ብዙ ጊዜ በእኛ ሀገር ውስጥ የኢንፌክሽን በተለይ የጎኖኮካልና ክላሚዲያል ኢንፌክሽን የአባለዘር በሽታ የላይኛውን ክፍል ሄደው ካልታከምሹ ሊዘጋ ይችላል። አንዳንዴም ደግሞ ከዚህ በፊትም ተደጋጋሚ ማስወረድ ሆኖ ከማስወረድ በኋላ የመጣ ኢንፌክሽን ከመውለድ በኋላ የመጣ ኢንፌክሽንም ሊዘጉት ይችላሉ። አንዳንድ ኦፕሬሽኑን በሚደረግበት ጊዜ ያን የቱቦ መዘጋት ሊያመጣ የሚችልበት ሊኖር ይችላል። በእርግጥ እጢዎችም የተለያዩ ብዙ ማዮማ ያለበት በተለይ እዛ አካባቢ የቀዳዷ የቱቦ መገናኛው ላይ እጢዎች ካሉ እሱም ዘግተውት እንደ ማዮማ ያሉ ሊዘጉት ይችላሉ። እንደ ኮዞን የአፈጣጠር ችግርን በቱቦ ላይ ቱቦ ተዘጋ ሊባል ይችላል። ብዙ ምክንያቶች ሊኖሩት ይችላሉ ማለት ነው። መፍትሄው ምንድን ነው? እንግዲህ መጀመሪያ ራስን በተለይ ከኢንፌክሽን ጋር ተያይዞ ካሉ በእኛ ሀገር ቲቪም ጨምሮ ሊያመጣ ይችላል። ያው መታከም ነው። ቶሎ መታከም የተሻለ ነው የሚሆነው። ቲቪም ቶሎ ዲያግኖስ ተደርጎ ቢታከም ጥሩ ነው። የኢንፌክሽንም የአባለዘር በሽታዎችም ቶሎ ቢታከሙ ጥሩ ነው። ከዛ ውጪ ደግሞ ያለው ከተዘጋ በኋላ ለማርገዝ በጣም ከባድ ነው የሚሆነው። በተለይ ወጣት ከሆንሽ በተለይ አሁን አድቫንስድ የሆነ ቴክኖሎጂዎች አሉ። አሲስቲድ ሪፕሮዳክቲቭ ቴክኖሎጂ በአይቪኤፍ ሙከራ ይደረጋል። እሱ ብዙ ጊዜ ውጤታማ ይሆናል። ወጣት ሆናችሁ በተለይ እንቁላል በቂ ካለ ከዛ ተወስዶ ለማስረገዝ በላቦራቶሪ ተረድተሽ ለማርገዝ የሚደረግ ምርመራ ነው። እሱም ብዙዎቹ ውጤታማ ሆናችሁ ይገኛል። ያን እድል አዲስ አበባ ውስጥ በተለያየ ቦታም ተጀምሯል። እሱን እድል መጠቀም ትችላላችሁ። ለማማከር ከላይ ባለው በስልክ ለመታከም አድራሻዎች በባዮ ላይ ባለው ሊንክም ከስርም ባለው መጠቀም ትችላላችሁ። የቤተሰብ አባል ናችሁ፣ የመደመር ምልክት በመንካት አባል ሁኑ። መልካም ቀን ይሁንላችሁ።